ሙስሊም ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እሺ አንዲት እህታችን ደግሞ ማለት ነው ከዩቲዩብ መንደር ላይ እንደዚህ ትላለች። ወንድሜ ኤልያስ እባክህ ለሆድ ጩኸት መላክ አለ። ፍሬሽ ምግብ ነው የምበላው። ዛሬ ተሰርቶ ነገ አልበላም። ምግብም የምሰራው ራሴ ነኝ። ስፓይሲም አዘወትራለሁ። ሻይ በዝንጅብልም እጠጣለሁ። ጠዋት በባዶ ሆዴ አንድ ማንኪያ ማር ከሀባ ሰውዳ ጋር እጠቀማለሁ። ሆዴ ግን መጮውን አልተውም። መላ በለኝ ትላለች። ኢንሻአላህ በአላህ ፍቃድ ለሆድ ጩኸት የሆድ ጩኸትና ሰውነታችሁን መቀነስ የምትፈልጉ ሰዎችም ካላችሁ እግረ መንገዳችሁን በዛው እግረ መንገዳችሁ ማለት ነው ሰውነታችሁንም ትቀንሳላችሁ። ይህንን ውህደት አዘጋጃለሁ። ማዘጋጀውን ትጠቀማላችሁ ኢንሻአላህ በአላህ ፍቃድ። አሁን አሳያችኋለሁ ማለት ነው። እሺ የምናዘጋጀው መጀመሪያ እንዲህ አይነት እቃ ነው። ከዚያ በኋላ መጀመሪያ ከሙን ነው። ከሙን ሀባ ከሙን ማለት ነው። ይሄ ፍሬውን የከሙን ፍሬውን ማለት ነው። አንድ ማንኪያ እንጨምራለን። ሁለተኛው ደግሞ ዝንጅብል ነው። የተቆራረጠ ዝንጅብል ማለት ነው። ሶስተኛው ደግሞ ቀረፋ ነው። ቀረፋ ነው የምትጨምሩት። ኦሪጂናሉን ቀረፋ ካገኛችሁ ኦሪጂናሉን ቀረፋ ብታደርጉ አሪፍ ነው። ምክንያቱም የቀረፋ ኦሪጂናል አይደለም። አራተኛው ደግሞ ናና ነው። ከዚያ በኋላ ትኩሷን እንጨምራለን። ከዚያ እንከድነዋለን። አንድ 5 ደቂቃ 10 ደቂቃ እንጠብቀውና እስኪቀዘቅዝ ድረስ ማንኛውም ጤነኛ የሆነ ሰው መጠጣት የሚችለው ነገር ነውና ምንም አይነት መርዛማ ነገር የለውም። ከዚያ በተረፈ ደግሞ ላይ በቋላ አሁን ይህንን ውህድ ማለት ነው ቢያንስ በተከታታይ ለ3 ቀን ድረስ ተጠቀሙት። ከዚያ በኋላ የሆድ ጩኸት የሚባል ነገር ድራሹ ነው የሚጠፋው። እነዚህ ነገሮችን ደግሞ ማዘጋጀት የማትፈልጉ ሰዎች ማለቴ ጊዜ የሌላችሁ ሰዎች ሄል አለ አይደለ? ሄል አንድ ሄል አፋችሁ ውስጥ ትከቱና ታኝኩታላችሁ። ካኘካችሁት በኋላ በውሃ ተቆንጥጣችሁ ትውጡታላችሁ። ከዚያ በኋላ ይህንንም በተከታታይ ቢያንስ ለ3 ለ4 ቀን ይህንን እንደዛ አድርጋችሁ ከተጠቀማችሁ እንደዛው የሆድ ጩኸት ድራሹ ነው የሚጠፋው። እሺ ሌላው ደግሞ ነጅመተል ያንሱን ነው። ነጅመተል ያንሱንን ካላገኛችሁ ኖርማል ያንሱን ተጠቅማችሁ እሱንም እንደዚሁ በአፋችሁ ውስጥ ቢያንስ ከ1 ደቂቃ እስከ 2 ደቂቃ ባለው አፋችሁ ውስጥ በጣም እንትን ካኘካችሁት በኋላ ከዚያ በኋላ በውሃ መዋጥ እና የሆድ ጩኸት እንደ ሆድ ጩኸት የሚያስጠላ ነገር የለም ሲጀመር ማለት ነው። አንዳንድ ጊዜ መስጊድ ውስጥ ሆነን ራሱ እኔ በጣም ነው የሚያሳፍረኝ። አንዳንዴ ሆዴ ምናምን ሲጮህብኝ ወይኔ በጣም ነው የምሳቀቀው። እና ሰው ጋር ሆናችሁ የሆነ ብቻ አላቅም በብዛት እንደዚህ ሆዳችን የሚጨው ሰዎች ካላችሁ በጣም ይህንን ነገር ተጠቀሙ እናንተን በሉ እላለሁ። ኢንሻአላህ አሁን እናጣራዋለን ማለት ነው። ቢስሚላህ አብዝቼዋለሁ ግን አላህ ይስጥር። ቢስሚላህ ከዚህ አንድ ሎሚ እንጨምራለን። በቃ ከዚህ በኋላ መጠጣት ነው። ቢስሚላህ አሪፍ ነው። እኔ አብዛኛውን ጊዜ የምጠጣቸው ነገሮች ማንኛውም ጤነኛ ሰው ሊወስደው የሚችለው ነገር ነው። ምክንያቱም መርዛማ አይደለም። ብዙውን ጊዜ ኮሜንት አነባለሁና እንዴት ነው አይጎዳህም እንዴ ምናምን ነገር ትሉኛላችሁና ያው ለኔ ብላችሁ ነው እናንተ እንደዚህ ያላችሁ። ታመሰግናለሁ። ግን ችግር የለውም። መርዛማ ያልሆኑ ነገሮችን አንዳንዴ እንደዚህ አይነት ነገሮችን ሰርተን ብንጠቀም ችግር የለውም። ሰላም አለይኩም።